በተለያዩ ሁኔታዎች ላይ ሆናችሁ የምትማማሩ የምትቀማመጡ አላህን የምታወሱ በአላህ ሱብሓነሁ ወተዓላ ዚክር ላይ በደንብ አድርጋችሁ የምትማማሩ ሰዎች ይህ ሐዲስ ለእናንተ ቡሽራ ነው ወይም ደግሞ ብስራት ነው። ዓሊሞች ጋር ተቀማምጠን ስንማማር የምናገኘው ትሩፋት እጅግ በጣም ብዙ ነው። አንደኛ እውቀት እናገኛለን፣ ሌላ ደግሞ ትሩፋት አሉ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይንገሩን ምን ይላሉ? ወመጅተመዐ ቀውሙን ፊ በይቲን ሚን ቢዩቲላህ ሰዎች እኮ አይሰባሰቡም። ወመጅተመዐ ቀውሙን ፊ በይቲን ከአንድ ቤት እኮ አይሰባሰቡም። የአላህ መልእክተኛ ሚን ቢዩቲላህ ከአላህ ሱብሓነሁ ወተዓላ ቤቶች መካከል ያይ መስጂድ ሊሆን ይችላል፣ ሌላ ቦታውን ቢሆን ችግር የለም። ማለት ይሄ ዋናው ነገር ምንድነው? አላህ ሱብሓነሁ ወተዓላ የሚወሳበት ስፍራ መሆኑ ነው። አላህ ሱብሓነሁ ወተዓላ የሚወሳበት ስብሰባ ሆኖ የምንማማርበት ቦታ መሆኑ ነው። طيب ከዛ በኋላ ያላህ መልእክተኛ ምን አሉ? የትሉነ ኪታበላህ ይሄን ሲያደርጉ ምንድነው? የትሉነ ኪታበላህ ያላህ ሱብሓነሁ ወተዓላ መጽሐፍ የሚያነቡበት ወይተዳረሱነሁ በይነሁም በመካከላቸው እየተማማሩ ማለት ነው። እነዚህን ካደረጉ በመካከላቸው የሚማማሩ ከሆነ ያኔ ያላህ ሱብሓነሁ ወተዓላ ኪታብ ሊሆን ይችላል ቁርአን፣ እንደዚሁም ሐዲስ ሊሆን ይችላል፣ የዑለሞችን እንትኖች ተፍሲር ሊሆን ይችላል፣ ነሁ የተለያዩ ነገራቶች ሊሆን ይችላል። ብቻ ግን ዲንን በተመለከተ የሚማማሩ ከሆነ እነዚህ ሰዎች ምን አላቸው? ኢላ ቢሆን እንጂ ነዘለት ዐለይሂም ሰኪና መረጋጋት ይወርድላቸዋል ከነሱ እርግት ማለት ሰኪና የሆነ የልባቸው እረፍት የሚባለው ነገር የለም። ይሄ አላ ቢዚክሪላህ ተጥመኢኑል ቁሉብ ልብ አላህ ሱብሓነሁ ወተዓላ በመውሰድ ትረካለች ይላል አላህ ሱብሓነሁ ወተዓላ እና እርግት ትላለች። ሰኪና የሚባለውን ነገር አላህ ሱብሓነሁ ወተዓላ ያረጋጋናል ማለት ወገሸቱሁም ረሕማ የአላህ ሱብሓነሁ ወተዓላ እዝነት እንደዚሁ ያካብበናል። አላህ ያዝንልናል። የአላህ ረሕመት እዝነትን እኮ በጣም ትልቅ ነገር ነው አይደለ? አላህ ሱብሓነሁ ወተዓላ ካዘነልን ማንም ቢቆጣብን ምንም ነገር የሚያመጣው ነገር የለምና አላህ ሱብሓነሁ ወተዓላ እንዳዝንልን ያደርገናል። ከዛ ወሐፈቱሁሙል መላኢካ መላኢካዎችም እንደዚሁ ምን ያደርጉታል? ያንን ሰው ያካብቡታል፣ በዙሪያቸው ይሸፍኗቸዋል ወይም ደግሞ ያካብቧቸዋል ማለት ያላህ መልእክተኛ ዓለይሂ ሰላቱ ወሰላም ይናገራሉ። ወዘከረሁሙላሁ ደግሞ ትልቁ ምንድነው? ወዘከረሁሙላሁ ፊመን ዒንደህ አላህ ሱብሓነሁ ወተዓላ እርሱ ዘንድ ካሉት መላኢካዎች ጋር ወይም ደግሞ ከሱ ዘንድ ያሉት ባለሟሎች ጋር አላህ ሱብሓነሁ ወተዓላ ምን ያደርገናል? ያወሳናል። ያወሳቸው ቢሆን እንጂ በማለት ያላህ መልእክተኛ ዓለይሂ ሰላቱ ወሰላም ይናገራሉ። አስባችሁታል? በአላህ ሱብሓነሁ ወተዓላ መወሰት ባሮችን አያቸው። እንደውም በሌላ ሐዲስ መላኢካዎችን እኮ ልኮ አላህ ሱብሓነሁ ወተዓላ ባሮች ምን እየሰሩ ነው ብሎ ራሱ እሱ እያወቀ የሚጠይቅበት ሁኔታ አለ። ከዛ ሲመልሱ እንደዚህ እያደረጉ ነው ምናምን ሲሉ አላህ ሱብሓነሁ ወተዓላ ጀነትን ያኔ ከጀነትን ፈልገው ጀነትን ፈልገው እየተማማሩ ነው ምናምን ብለው ሲነግሩት ለአላህ ሱብሓነሁ ወተዓላ አይተዋታልን ይላሉ። አረ በፍጹም አላዩትም። ጀነትን አይተው ሳይሆን አላህ ሱብሓነሁ ወተዓላ ስለነገራቸው በቁርአንና በሐዲስ ያንን ነገር አይተው ነው። ከዛ ጀነትን ጻፉለት ተብሎ ይነገራል። እንደዚሁም ከሳትም እንደዚሁ እየተጠበቁ ሲባሉ በተመሳሳይ እንደዚሁ ከሳት እንዲጠበቁ አላህ ሱብሓነሁ ወተዓላ እንደሚጽፈላችሁ በሌላ ሐዲስ አለ። ከፈለጋችሁት ሰፋ አድርጌ ላብራራ አመጣላችኋለሁ። ሐዲሱ በጣም ረጅም ስለሆነ በጣም አስተማሪ የሆነ ሐዲስ ነው። ረጅም ሐዲስ ግን በጣም የሚገርም ነገር አለ እዛ ላይና የሐዲስ በጣም ብዙ ነገራቶችን እንማራለን እና በምንችለው አቅም ለትምህርት ጊዜ ሰጥተን መማር እንዳለብን ሰብሰብ ብለን መማር እንዳለብን መማማር የሚባለው ነገር ላይ በደንብ ትኩረት ማድረግ እንዳለብን ከተማርን ደግሞ እነዚህ ሁሉ ትሩፋቶች እንደምናገኝ የሐዲስ ያስተምራል። አላህ ሱብሓነሁ ወተዓላ መልካም ሰሪዎች አላህ በብዙ አውሽ ወንዶችና አውሽ ሴቶች ያድርገን፣ መጨረሻችንን ያሳምርልን። አላህ ያህፈዝኩም። ሰላም አለይኩም።